መሞት ፈልገህ ግን አልሆነልህም። ሞክረሽው ምናምን ነው ወይስ? አይ እንደ አውቃለሁ ሞክሬው አውቃለሁ ከሸፈብኝ ነው የሚለው አሁን አይ እንኳንም ከሸፈ ለማጽናናትም አይሆንም ሐዘን አለ ማለት በቃ ብታጽናናው ባታጽናናው ያው የሆነ በቃ ሆኗል የሚልህ ሰው አለ። መስተካከል አይችልም ነበር አይችልም አይስተካከል ትምህርት በቃ ወጥቼ ሳይት ላይ እናም ራሴን እንደማላገኘው አውቅ ነበር። ኦኬ ትንሽ የሚከብደው ነገር ከሰው መሃል ከተመሳሳይ ነገሮች መሃል መጉደል ያስጠላል። ከግቢ መተን በቃ ምርቃት ምናምን ሴሬሞኒ ያልቀው ምናምን በቃ ወደ ህይወት ገብተናል አልኩኝ ለራሴ። ወር ድረስ it was በጣም hard። ምን ነበር ምንድን እንደምትፈልግ የምትጠይቅበት ጊዜዎች አሉ አይደለ? ምንድን ነው እሺ የምታደርገው? አሁን ወረቀት የለሽም፣ ስራ አትፈልጊም፣ ለሰውተሽ ምንድን ነው የምታደርጊው? ምንም ሲቪዘሽ ከዛው አዞሪ ስራ አገኘሽ ልጅሽ ምናምን አይ አላገኘችም። ምህረት መቼ ነው ስራ የምትጀምሪው ነው የመጣው ሄዶ እሱ ነው የሚጠይቅህ ምናምን እሱ ደግሞ በራሱ የሚያመጣው ጫና አለ። ናውስ በጣም ወይኔ ምህረት ለዚህ ነው ምናምን በጣም አዝኜ ነበር። እውነት በስመ አብ በቃ እንዲህ ልትባክኝ ነው ምናምን ብያለሁ ለራሴ። ያኔ የምለው ሰው በቃ እንደዛ አይነት ጭንቅላት የሚነካ ነገር ተናገረ። አይ የቅርብ የነበረ ሰው እሱ እንኳን አይረዳኝም እንዴ የምለው ሰው ምን ነበር ቃል በቃል ያለው? ባክነሽ ቀረሽ እግዚአብሔርና እንደዛ የሚል ሰው አለ። ባክነሽ ቀረሽ በቃ ነው ያለኝ እና was like የምርን ባከንኩ በቃ እንዴት ነው ውጤት ቶሎ እንጠብቅ የለ ምርቃት ሲሆን ከዛ የሆነ ነገር እንጠብቃለን። እኔ ምንም እተኛለሁ እነሳለሁ እወጣለሁ በላለሁ ሆነ በቃ እንደዛ ሩቲን። 5 ዓመት ሙሉ ያቃጠለች ሴት 5 ዓመት ሙሉ እድሜዋን ዌስት ያደረገች ሴት ገንብታው ላይ ደርሳ ታንዷል እንደ አዲስ ነው which is በጣም hard ነገር